ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬታችን እንግዲህ ከሳምንቱ ያለው የመኪና ዋጋ በጣም አነጋጋሪ የሆነ ስለሆነ ዛሬ እንግዲህ እሱ ላይ በተገናኘ የተለያዩ መረጃዎች ይዤላችሁ ቀርቤያለሁ። ዛሬ ገበያ ላይ ብትወጡ የምታገኟቸው ተሽከርካሪዎች በደቡብ ልታገኙበት ዋጋ የምትችሉትን ምን ያህል ነው የሚሉትን አንድ ባንድ ይዤላችሁ መስቻለሁ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን አንጫኑ። እንደምታውቁት በዚህ ሳምንት ሁለት ሳምንት ላይ ያለው የመኪና ዋጋ በጣም በከፍተኛ ሁኔታ እየጨመረ ነው ያለው። እኔ መሀል ላይ የተለያዩ ቪዲዮዎችን እየለቀቁ ላሳውቃችሁ እየሞከርኩ ነው ያለሁት። አሁን በገበያ ላይ የሚገኙት የተለያዩ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች አሁን ላይ ጥሩ ነገሩ በዋራንቲ እየቀረቡ ነው ያሉት። የ8 ዓመት ዋራንቲ ተሰጥቷቸው የሚቀርቡ ተሽከርካሪዎች አሉ። እነሱ ምን ናቸው እንዲሁም ዋጋቸው የሚሉትን እንመልከት። የመጀመሪያው BYD ሴጉል ነው። BYD ሴጉል እንግዲህ በጣም በአሁኑ ሰዓት ላይ በከፍተኛ ሁኔታ ለገበያ በተፈላጊ የሆኑ ተሽከርካሪዎች ናቸው። እነ ተሽከርካሪዎች እንደምንታውቁት በ400 ኪሎ ሜትር አማራጭ አላቸው፣ በ300 ኪሎ ሜትር አማራጭ አላቸው። 300 ኪሎ ሜትሩ ግን ኦልሞስት ከገበያ እየጠፋ ነው ያለው። ከዚህ በተጨማሪ ደግሞ በስማርት ይሆናል፣ ስማርት ያልሆነ አለ። ሴጉል በአሁኑ ሰዓት ላይ የወጣለት የሚሸጫ ዋጋ ከቦታ ቦታ ልዩነት ይኖረዋል። በአሁኑ ሰዓት ላይ ግን እነዚህ በ400 ኪሎ ሜትር የሚጓዙት የተለያዩ ከለር አማራጭ ኖሯቸው በነጩ፣ በጥቁሩ እንዲሁም በሰማያዊ ሆነው እነ ተሽከርካሪዎች በአሁኑ ሰዓት ላይ ከ3 ሚሊዮን 750 ሺህ ብር ጀምሮ ለገበያ ቀርበዋል። ይህ ምን ያህል ዋጋ ጨምሯል ካላችሁኝ ከኦክቶበር ከነበረው ዋጋ ጋር በምናወዳደርበት ጊዜ ይህ ዋጋ BYD ዩዋናፕ ይገዛላችሁ የነበረ ብር ነው። በአሁኑ ሰዓት ላይ እንደዚህ እጅግ በጣም ተወዶ ሴጉል 3 ሚሊዮን 750 ሺህ ብር እንድትሸጥ ያደረጋት ማለት ነው። ሌላኛው ተሽከርካሪ ደግሞ BYD ኢቱ ነው። BYD ኢቱ በገበያችን ላይ በብዛት የምናገኛቸው ተሽከርካሪዎች ናቸው። ብዙ ሰው እየጠየቃቸው ነበር፣ ሁለት አይነት ነው ወይ እነዚህ ተሽከርካሪዎች ላቸው ነበር። አዎ ሁለት አይነት ነበሩ። መጀመሪያ አካባቢ በቤዚክ እና ሌክዠሪ በሚባሉ ነበሩ። በዋነኝነት ልዩነታቸው የመብራታቸው አንደኛው ሃሎጅን ነው፣ አንደኛው LED ነበረ የመኪኖቹ ልዩነት። በአሁኑ ሰዓት ላይ ግን እነዚህ ተሽከርካሪዎች ሁሉም ሌክዠሪ ናቸው። ገበያ ላይ የምታገኟቸው ኦልሞስት 90% የሚባሉት በሌክዠሪ ናቸው። በሃሎጅን ኦልሞስት የሉም፣ በቤዚክ የሚባሉት ማለት ነው። ሌላኛው ልዩነታቸው ከመብራቱ በተጨማሪ ቸርኪያቸው ነው። ቸርኪያቸው የብረት ቸርኪ የሆነና ዊል ከቨር ይደረግላቸዋል ቤዚኮቹ። ነገር ግን ከፍተኞቹ በሚሆንበት ጊዜ ሙሉ ለሙሉ የአልሙኒየም ቸርኪ አማራጭ አላቸው ማለት ነው። መኪኖቹም በነጭና በግሬ ከለር አማራጭ ነበራቸው። በአሁኑ ሰዓት ላይ ግን ብዙ ቦታ ላይ የምታገኟቸው በግሬ ከለር አማራጮቹ ናቸው። እነዚህ ኢቱ ተሽከርካሪዎች በአሁኑ ሰዓት ላይ ጥቂት ቦታ ነው ያሉት። መኪኖቹም ከ4 ሚሊዮን 450 ሺህ ብር ጀምሮ በዚህ ሳምንት እየተሸጡ ይገኛሉ። እንደምታስታውሱት ይህን ቪዲዮ ከመስራቴ ከ2 ቀን ከ3 ቀን በፊት 4 ሚሊዮን 200 ሺህ ብር ተወደደ እያለን ነበረ። በአሁኑ ሰዓት ላይ መኪናም እጥረት አለ። በ4 ሚሊዮን 450 ሺህ ብር ዛሬ ሲሸጡ ውለዋል ማለት ነው። ሌላኛው ደግሞ BYD ዩዋናፕ ነው። BYD ዩዋናፕ የምንላቸው ተሽከርካሪዎች ከBYD ኢቱ ከፍ ያሉ ተሽከርካሪዎች ናቸው። BYD ዩዋናፕ ተሽከርካሪዎች በ400 ኪሎ ሜትር የምናገኛቸው ናቸው። ስማርት ቤዚክ ምንላቸው አለ። አሁን የምነግራችሁ ስማርት የሚባለው ነው። ያው ከቤዚኮቹ ትንሽ ይቀንሳሉ፣ ነገር ግን ይሄኛው ስማርት የሚባለው። እነዚህ ተሽከርካሪዎች ከሌሎች ከፍ የሚያደርጋቸው ነገር የመኪኖቹ ላይ የተገጠመላቸው ሰሩፍ አላቸው፣ ኤሌክትሪካሊ አጀስተብል ወንበሮች አሏቸው። እንዲሁም ደግሞ መኪኖቹ ስማርት በመሆናቸው ራሳቸውን በራሳቸው በተወሰነ መልኩ ፓርክ የማድረግ አቅም አላቸው ማለት ነው። እነዚህ ተሽከርካሪዎች የ2025 ሞዴል የሆኑት በዛሬው የመኪና ገበያ ከ5 ሚሊዮን 550 ሺህ ብር ጀምሮ ለገበያ ቀርቧል። ለምታስታውሱት ከጥቂት ቀናት በፊት ከ5 ሚሊዮን 450 ሺህ ብር ነበሩ። በአሁኑ ሰዓት ላይ በ5 ሚሊዮን 550 ሺህ ብር ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። እነዚህ BYD ዩዋናፕ የምንላቸው ተሽከርካሪዎች። ከዚህ በተጨማሪ ደግሞ BYD ዩዋን ፕላስ የምንለው ተሽከርካሪ አለ። BYD ዩዋን ፕላስ የምንላቸው ተሽከርካሪዎች እነዚህ ከBYD ዩዋናፕ ከፍ ያሉት ናቸው። በስማርት አላቸው፣ ስማርት የሌላቸውም አሉ፣ ስማርት ያልሆኑት ማለት ነው። መኪኖቹ ከBYD ዩዋናፕ በምን ይለያሉ? እነዚህ ዩዋን ፕላስ ምንላቸው ካላችሁኝ ቦዲያቸው ሙሉ ለሙሉ የተቀየሩ ናቸው። እነዚህ ሞር ለወጣቶች ተብለው የተሰሩ ተሽከርካሪዎች ሲሆኑ ትንሽ የተሻለ ጉልበትም አላቸው። መኪኖቹም ሬንጃቸውም ጥሩ የሚባል ናቸው። እነዚህ መኪኖች በአንድ ጊዜ ቻርጅ የሚጓዙበት ርቀት ከአንደኛው ሞዴል አንደኛው ሞዴል ይለያያል። ያ እንግዲህ ዋጋ ላይም ልዩነት አላቸው። ስማርት ያለው ነው ሞዴሉ በሚሆንበት ጊዜ እነዚህ መኪኖች በአሁኑ ሰዓት ላይ ከ5 ሚሊዮን 900 ሺህ ብር ጀምሮ ለገበያ ቀርቦ የምናገኛቸው ተሽከርካሪዎች ናቸው።
እዚሁ ላይ ትንሽ የነዳጅ መኪኖችን በምንመለከትበት ጊዜ ደግሞ አንዳንድ የተወሰኑ የነዳጅ መኪኖች ገበያችን ላይ ይገኛሉ። ከነዚህ ተሽከርካሪዎች መካከል ሱዙኪ ሴሌሪዮ የምንላት ተሽከርካሪ አለች። ሱዙኪ ሴሌሪዮ በጣም ጥሩ የሚያደርጋቸው ነገር መኪኖቸው የተገጠመላቸው ኢንጂን ባለ 3 ሲሊንደር ነው። ከዚህ በተጨማሪ ኤጂኤስ የሚባል ሰሚ አውቶማቲክ ትራንስሚሽን ተገጥሞላቸው እናኛለን። እነዚህ ኬቴንሲ እና ኬቴንቢ የሚባሉ የሞተር አይነቶች ሲሆኑ እንትናቸውም እቃቸውም ከሱዙኪ ኤስፕሬሶ ከምንላቸው ተሽከርካሪ ጋር ተቀራራቢ የሆነ እቃ ያላቸው ተሽከርካሪዎች ናቸው። የነዳጅ አጠቃቀማቸውም በጣም ነዳጅ አይነኩም ከሚባሉ የመኪኖች መካከል አንዱ ናቸው። በተለይ የነዳጅ መኪና ላይ የነዳጅ አሳሳቢ ሁኔታ ስለሆነ ይህ በከፍተኛ ሁኔታ ተፈላጊ እንዲሆኑ አድርጓቸዋል። እነዚህ መኪኖች በአሁኑ ሰዓት ላይ ገበያ ላይ ብትወጡ ከ3 ሚሊዮን 800 ሺህ ብር ጀምሮ ልታገኟቸው የምትችሏቸው ተሽከርካሪዎች ናቸው። ሌላኛው ተሽከርካሪ ደግሞ BYD ቺን ፕላስ የምንላቸው ተሽከርካሪዎች ናቸው። BYD ቺን ፕላስ የምንላቸው ተሽከርካሪዎች በጣም ተወዳጅ የሆኑ ተሽከርካሪዎች ናቸው። እነዚህ መኪኖች በአሁኑ ሰዓት ላይ የተለያዩ አገልግሎት የሚሰጡ ናቸው። በዋነኝነት ለግል አገልግሎት የምንጠቀምባቸው ዋጋቸው ቀነስ ካሉ የሃይብሪድ መኪኖች መካከል አንዱ ተብለው ነበር ገበያ ላይ ሲገቡ። በአሁኑ ሰዓት ላይ ግን ዋጋቸው በጣም በከፍተኛ ሁኔታ እየተወደዱ የመጡ ተሽከርካሪዎች ናቸው። መኪኖቹ በ1500 ሲሲ 4 ሲሊንደር ሞተር የተገጠመላቸው ሲሆን ከዚህ በተጨማሪም የተገጠመላቸው የኤሌክትሪክ ባትሪው መኪኖቹን የተወሰነ ያህል ኪሎ ሜትር በኤሌክትሪክ ኃይል ብቻ መጓዝም እንዲችሉ የሚያስችላቸው ናቸው። እነዚህ መኪኖች በጣም ዘመናዊ ቅንጡ ከሚባሉ የBYD መኪኖች መካከል አንዱ ሲሆኑ እነዚህ መኪኖችም በአሁኑ ሰዓት ላይ ከ5 ሚሊዮን 400 ሺህ ብር ጀምሮ ለገበያ ቀርቦ የምናገኛቸው ተሽከርካሪዎች ናቸው። ሌላኛው ተሽከርካሪ ደግሞ BYD ሴላየን 05 እንለዋለን። ይህ ተሽከርካሪ በDMI ቨርዥን ማለትም በሃይብሪድ ቨርዥን የምናገኘው ተሽከርካሪ ነው። መኪናው ምን የተለየ አይነት ነገር አለው ካላችሁ መኪኖቹ በ1500 ሲሲ 4 ሲሊንደር ኢንጂን የተገጠመላቸው ሲሆን 101 የፈረስ ጉልበት ማምጫት ይችላሉ። ከዚህ በተጨማሪም የእነዚህ መኪኖች በጣም ከፍተኛ የሆነ የቶርክም ያላቸው ተሽከርካሪዎች ናቸው። የሞተሩና የነዳጁ አንድ ላይ በሚሆንበት ጊዜ እነ ተሽከርካሪዎች ኦልሞስት ከ260 የፈረስ ጉልበት በላይ ማምጫት ይችላሉ። መኪናው በኤሌክትሪክ ኃይል ብቻ 115 ኪሎ ሜትር መጓዝ ይችላል። ይህንን የሚያስቻለው የተገጠመለት ባለ 18 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ሲሆን መኪናውም ቶፕ ስፒዱ እስከ 180 ኪሎ ሜትር በሰዓት መጓዝ ይችላል። ትራንስሚሽኑ ECVT የሚባል ትራንስሚሽን ተካቶላቸው የምናገኛቸው ተሽከርካሪዎች ናቸው። ታዲያ እነዚህ መኪኖች በአንድ ጊዜ ቻርጅ አድርገን ወይ ደግሞ ነዳጁን ፉል አድርገን ምን ያህል ይጓዛል ካላችሁኝ ከ1100 ኪሎ ሜትር ጀምሮ መጓዝ ይችላሉ። ተሽከርካሪዎች እንደናንተ አነዳድ ማለት ነው። መኪኖቹ ጥሩ የሚባሉ ፊቸሮችን አካተዋል። ከዚህ መካከል ማሞቅ እንዲሁም ቬንቲሌሽን የተገጠሙላቸው ወንበሮች ናቸው። መልቲ ዞን ክላይሜት ኮንትሮል አላቸው። ኤር ኮንዲሽኒንግ አለ። 128 ጂቢ ስቶሬጅ፣ አፕል ካርፕላይ፣ አንድሮይድ አውቶ፣ ክሩዝ ኮንትሮል፣ የሌዘር ወንበሮች እንዲሁም ደግሞ ፓናሮሚክ ሰሩፍም ተካተውላቸዋል። ከዚህ በተጨማሪም እነዚህ ተሽከርካሪዎች ላይ ሌን ዲፓርቸር ዋርኒንግ የተባለ ፊቸሮችን አካተው የምናገኛቸው ተሽከርካሪዎች ናቸው። ታዲያ መኪኖቹ ዋጋቸው ምን ያህል ነው ካላችሁኝ እነዚህ ተሽከርካሪዎች በአሁኑ ሰዓት ላይ ከ7 ሚሊዮን 400 ሺህ ብር ጀምሮ ለገበያ ቀርበው የምናገኛቸው የሃይብሪድ ተሽከርካሪዎች ናቸው። አውቃለሁ የሰሞኑ ዋጋ በጣም እኔ ራሱ ለመጥራት እየከበደኝ ነው ያለው። እናንተ እየጠየቃችሁኝ ስለሆነ ነው እንጂ በጣም በከፍተኛ ሁኔታ ጨምሯል። ግን ለመረጃ ያህል ነው። ከዚህ በኋላም ይቀንሳሉ ብላችሁ ለጠየቃችሁኝ እውነት ለመናገር የጦርነቱ ነገር ጋብ እስካላለ ድረስ መኪና መምጣት እስካልጀመረ ድረስ ገበያው ላይ ያሉት መኪኖች በውድ ተሽጠው ያልቃሉ እንጂ ሌላ የሚገባ ከሌለ ድረስ እነዚህ ዋጋቸው እየጨመረ ነው የሚሄደው። ስለዚህ ይህንን አይተን የመኪና ላይ ያለን ሀሳብ ጥሩ ውሳኔ እንድንወስን ያግዛችኋል ብዬ ነው ይህን ቪዲዮ የሰራሁት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ደግሞ ሌሎች ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን እንዲሁም ሰብስክራይብ ማድረጉን አይርሱ።